እንዴት ናችሁ የተወደዳችሁ የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ እያልኩኝ ያው ከወዲሁ ዛሬ እንግዲህ የደንጌሳትን በዓል ለማክበር ከእናንተ ጋራ ሼር ላርጋችሁ ብዬ ነው። ያው ከእናት ከአባቶቻችን ከአያት ከቅድመ አያቶቻችን የተቀበልነው የደንጌሳት በዓል ያው ልጆቻችንን ምን ያህል እያስተማርናቸው ነው፣ ምን ያህል እያሳያናቸው ነው ባህላቸው እንዲጠብቁ ሁላችንም ያው የየራሳችን ኃላፊነት አለብን ብዬ አስባለሁኝ። እኔም በተቻለኝ በአቅሜ እንግዲህ ልጆቼ ላይ ከእናቴ የተቀበልኩትን ለልጆቼ ለማሳየት እንግዲህ የቻልኩትን አደርጋለሁ። እናንተም በየቤታችሁ ከቤተሰቦቻችን የተቀበልነውን ነገር ለልጆቻችን እናስተላልፍ። ከቋንቋችን ከባህላችን ከእያንዳንዱ ነገር ተነስተን ሁሉንም ነገር ለልጆቻችን ማስተላለፍ ኃላፊነት አለብን ብዬ አስባለሁ። ዛሬ ደግሞ የሴቶች የደንጌሳ በዓል ነው። ያው በዓመት የሚከበር እናቶቻችን መስከረም 14 ደንጌሳት እንዴት እንደሚያከብሩ ሁላችንም እናውቀዋለን እና በጎመንና በአይብ በደንብ አድርገን ጣባችንን አዘጋጅተን አጥነን የምናስቀምጥበት ጊዜ በልጅነት አይረሳኝም እና እኔም ልጆቼ ላይ ያን ነገር በቻልኩት አቅም ለማስተላለፍ ሞክራለሁኝ። እናንተም ሁላችሁም በየላችሁበት ባህሎቻችሁን ጠብቁ። አብራችሁኝ ስላላችሁ ስለምትከታተሉኝ ከልብ እያመሰገንኩኝ ለዛሬው በዚህ አበቃለሁኝ። ሰብስክራይብ ያላደረጋችሁ ደግሞ ቻናሌን ሰብስክራይብ አድርጉ። ላይክ ሼር እያደረጋችሁ ለሌሎች እንግዲህ እንዲደርስ የበኩላችሁን አስተዋጽኦ እንድታደርጉ በትህትናና በፍቅር እጠይቃለሁኝ። ዘመኑ የፍቅር የሰላም የደስታ ይሁንልን። በያላችሁበት በያለንበት እግዚአብሔር አምላክ ይጠብቀን እላለሁ። ሰላም ሁኑልኝ። ቻው ቻው ባይ